አንድ ምክር አለ። ጌታ ለዘላለም ይባረክ። ደሊላ ክቡር የሆነውን የእግዚአብሔር ጸጋ ያለበትን እግዚአብሔር ከእናቱ ማህፀን ጀምሮ ለእግዚአብሔር ለራሱ ዓላማ የለየውን ጠላቶቹን ሲበቀል፣ ጠላቶቹን ሲያባርር፣ ጠላቶቹን ሲመታ የእግዚአብሔር ኃይል በሱ ሲገለጥበት የኖረውን የእግዚአብሔርን ሰው ሳምሶንን ነዘነሰችው፣ ነፍሱ እስኪታወክ ድረስ ጨቀጨቀችው የሚል ቃል አለ። እየመጣች የሆነ ስታታልለው እሱም ሲዘከዝክላት እየመጣች አትወደኝም ስትለው ሚስጥሩን ሲነግራት ሄዶም ጠላቶቹን ሲበትነው መጽሐፍ ቅዱስ ላይ ያለ ቃል ነው የምናገራቸው። ጠላቶቹን ሲረታቸው፣ ጠላቶቹን ሲያባራቸው ግን አንድ ጊዜ እንደዚህ ሆነ። እችን ቃል አዳምጡልኝ ወዳጆቼ፣ እችን ቃል በደንብ አዳምጡልኝ። ሳምሶንን ጠላቶች እንዲህ አሉ፣ ጠዋት ተነስተን አሉ፣ በጠዋት ተነስተን እንዲህና እንዲያ እናረግበታለን ሲሉ ምን እንደሚል ታውቃለህ? መጽሐፍ ቅዱስ ሳምሶን ይላል በሌሊት ቀደማቸው የሚል ቃል አለ። በሌሊት ጠላቶቹን ሊገሉት የፈለጉትን፣ አስረው ሊገሉት የፈለጉትን፣ ክፉ ነገር ሊያደርጉበት የፈለጉትን፣ በክፋት ሊገናኙት የፈለጉትን፣ መጥፎ ነገር ሊያደርጉበት የፈለጉትን፣ ዘመኑን ሊበሉት የፈለጉትን፣ አገልግሎቱን ሊበሉት የፈለጉትን፣ ጸሎቱን ሊበሉት የፈለጉትን ለእናንተም ነው የምናገረው፣ ለራሴም ነው የምናገረው ወዳጆቼ ስሙኝ። ዝማሬውን ሊበሉት የፈለጉትን፣ በአደባባይ የሚሰብከውን ሊበሉት የፈለጉትን፣ ለሰማይ አምላክ ለልዑል እግዚአብሔር የሚያገለግለውን አገልግሎቱን ሊበሉት የፈለጉትን በሌሊት ቀደማቸው። ሌሊት ማለት ስንት ሰዓት እንደሆነ ታውቃለህ? እነሱ ጠዋት ነው ሊነጋጋ አካባቢ ነው የተማከሩት እናድርጋለን። እሱ ግን በእኩለ ሌሊት እስከ 6 ሰዓት ጀምሮ ባለው ቀደማቸው ይላል። ጌታ ለዘላለም ይባርካችሁ። በዚህ መንፈስ ተባረኩ። ጠላቶቻችሁን ሌሊት በጸሎት ቅደሟቸው። ጠላቶቻችሁን ሌሊት በአምልኮ ቅደሟቸው። ጠላቶቻችሁን በእግዚአብሔር ቃል ሌሊት ቅደሟቸው። ጠዋት ሲመጡ ይሁን ክፋትን አስበው ሲመጡ ለመልካም ይቀየር በኢየሱስ ክርስቶስ እንደ እንጀራ ተባሏችኋላችሁ። በረከታችሁን እንደ እንጀራ ትቀበላላችሁ። ጠላቶቻችሁን ብዙ ጠላቶች አሉ። በዚህ ምድር ላይ ስንኖር የሰው ጠላት አለን፣ የስጋ ጠላት አለ፣ ከመናፍስት ዓለም የሚለቀቅ ጠላት አለ። ሰይጣን የሚያዘጋጃቸው ሰዎች አሉ። የሰይጣን መሳሪያ ሆነው ደግሞ የሚያገለግሉ ለእግዚአብሔር ወንጌል ጠላት የሚሆኑ ብዙዎች አሉ። እነሱን መቅደም የሚቻለው በምን እንደሆነ ታውቃላችሁ? በእግዚአብሔር ቃልና በጸሎት። በዚህ በውድ በሆነው በሰማይ አምላክ በእግዚአብሔር ቃልና በጸሎት ነው መቅደም ይቻላል። መቼ? በሌሊት። ሌሊት ብዙዎች የሚያርፉበት የሚተኙበት ሰዓት ነው። እናንተ ግን ተነስታችሁ በሌሊት ቅደሟቸው። ጌታ ለዘላለም ይባረክ። ጠላቶቻችሁን በሌሊት ቅደሟቸው። በሌሊት በእኩለ ሌሊት ቅደሟቸው። ይህንን ስታደርጉ እግዚአብሔር አምላክ ከእናንተ ጋር ይሆናል። በኢየሱስ እንደቀደማችሁ ሳያውቁ እናንተ እነሱን እንደቀደማችሁ እነሱ ሳያውቋችሁ እናንተ በእግዚአብሔር ቅደሟቸው። እግዚአብሔር አምላክ መልካም ነው። በኢየሱስ የመቅደምን ኃይል እግዚአብሔር ሰጥቶናል። ስሙ ለዘላለም የተባረከ ይሁን።